በነገራችን ላይ እኔ ብዙዎቻችሁ ምናልባት አሁን ሁዲዳ ምናምን ሲባል ላታውቁት ትችላላችሁ። እኔ አውቀዋለሁ። በነገራችን ላይ ሁዲዳ ማለት እንዴት አድርጌ ላሳያችሁ? እነዚህ በባህር ተጭነው በጅቡቲ ተጭነው የሚወጡ ሰዎች በዛ ወጥተው አያውቁም። ሁዲዳ ማለት በጣም ሰፊ ከተማ ነው፣ ትልቅ ከተማ ነው፣ በጣም ሩቅ ነው እና ቆይ ላሳያችሁ። በስማ ምንም አይገናኝም አልኳችሁ። በቃ ምንም ሁዲዳ ማለት ኦሬዲ ወደ ሳውዲ አረቢያ ወደዚህኛው ከሚቀርብ ይልቅ ወደ ሳውዲ አረቢያ ወደ ጂዛን ይቀርባል። የሚገርማችሁ ሉክ ተመልከቱት። ብዙ ጊዜ የሚታያችሁ ከሆነ ከዚች ነው ከዚህ አካባቢ ይሄ ምንድነው የሚባለው? ባካር እንዴ ላሳያችሁ ካሜራ በደንብ እንድታዩት ትረዱት ማለት ነው። ይኸውላችሁ ይሄ ቶጆራ ይባላል። ቶጆራ ማለት ጅቡቲ ውስጥ ነው። ከዚህ አካባቢ ነው የሚጫኑት። ሐዩ ምናምን የሚባል ቦታ ታውቁታላችሁ ብዙዎቻችሁና ከዚህ አካባቢ ተጭነው ነው ከዚች አካባቢ ጫኑና ወደዚች ነው የሚሻገሩት። ወደዚህ አያችሁ አይደለ? ይሄ ባብል መንደብ ይባላል። ይሄ ቦታ ባብል መንደብ ይባላል። ይሄ ዱባብ ትባላለች። እዚህ አካባቢ ያስወጧቸዋል። ይሄ ደግሞ ሞኻ ትባላለች። ትንሽ የከተማ ናት ይችላል። እና ሁዲዳ ማለት ደግሞ የት እንደሆነ ላሳያችሁ። ሁዲዳ ደግሞ እዚህ ነው ያለው። የሚገርማችሁ ተመልከቱት። ሁዲዳ ያለው እዚህ ጋር ነው። እዚህ ጋር የሚወጣውን ጀልባ የት ነው ሄዶ አስክሬናቸው የተገኘው? ከዚህ ቢያንስ በመኪና የአንድ ቀንም ሊሆን ይችላል። በነገራችን ላይ ሁዲዳ እዚህ ነው፣ እዚህ ድረስ እንግዲህ። ከዚህ ስትሄዱ ደግሞ እዚህ አካባቢ ስትመጡ ደቂቃ ላሳያችሁ። እዚህ ላይ ስትመጡ ሁዲዳ እዚህ ናት ያለችው። እዚህ ስትመጡ ጂዛን ነው የምታገኙት። በነገራችን ላይ ጂዛን። ስለዚህ ይህ ማለት ምንድነው? አስክሬናቸው እየተንሳፈፈ የወጣው ከወደ የመን ከወደ ኋላ ይልቅ ወደ ሳዑዲ አረቢያ ወደ ጂዛን በሚቀርብ ደረጃ ነው አስክሬናቸው ወጥቶ ያለው ማለት ነው። ተመልከቱት እንግዲህ እና በጣም የሚያሳዝን ነገር ነው። በጣም ልብ ይሰብራል፣ በጣም ቅስም ይሰብራል። ለዚህ ነበር በነገራችን ላይ 100% እርግጠኛ ሆኜ ብነግራችሁ ያልተጣራ መረጃ እያገኛችሁ እዚህ እየለጥፋችሁ ምናምን እያሉ ደላሎች ብዙ ነገር ሲሉ ነበር። 100% እርግጠኛ ሆኜ ብነግራችሁ ግን አንድም ደላላ ይሄንን መረጃ ያለበት እንኳን የለም። ዝም ብለው ነበር ለቤተሰብ ሙተዋል ብለው ያስረዱት። ምንም የሚያውቁት ነገር አልነበራቸውም። ለምን እንደሆነ ታውቃላችሁ? ለቤተሰብ ሲልኩት የነበረ የጀልባዋ ስብርባሪና አስክሬን ብለው ጭራሽ የማይገናኝ አስክሬኑ ባሳያችሁ እዚህ ላይቭ ላይ ሊዘጋብኝ ይችላል እንጂ ምንም የማይገናኝ ማለት ነው። የቆየ አስክሬን የሌላ ጊዜ የተነሳ አስክሬን ነበር በጀልባዋ ላይ ነበሩ ለተባሉ ቤተሰቦች ፎቶ ሲልኩላቸው የነበሩት ማለት ነው። ኢማጂን አስቡት እንግዲህ ይሄ አሁን እየተላከ ያለው የአስክሬን ፎቶ እንዳለ በጠቅላላ መታወቂያም በሉት ጉርድ ፎቶ አሁን ገና ትናንት ነው በቃ እየተንሳፈፉ እዛች ከተማ ላይ ሁዲዳ የምትባል ከተማ ላይ ባህር ዳርቻው ላይ ተንሳፈው ሲወጡ እዛ አግኝተዋቸው ነው አስክሬኑን እያወጡ እየፈተሹ ኪሳቸው ላይ ያለውን መታወቂያም ሆነ ጉርድ ፎቶ እንዲሁም ስልክ ቁጥር ሲያወጡ የነበሩት ማለት ነው። በነገራችን ላይ ቪዲዮም አለ ፎቶም አለ። ሁሉም አስክሬን ሁሉ ፎቶም ተልኮልኛል ማለት ነው። መረጃው እንዴት ተገኘ የሚለው ደግሞ እንዳልኳችሁ ይሄን ያክል ሁሉ ቀን እንግዲህ አስሩት። እንግዲህ ቤተሰብ መርዶ የተነገራቸው ምናልባት መቼ ሊሆን ይችላል? ቤተሰብ መርዶ የተነገራቸው 10 ቀን ይሆናል አይደለ? 10 ቀን ሙሉ አስክሬናቸው ባህር ላይ ቆየ ማለት ነው። ለዛ ነበር ሰውነታቸው ሁሉ ተላልጦ ምንም ነገር አይታይም። የሚገርማችሁ ግማሾቹ በቃ ይሄ የእግራቸው አጥንት ምናምን ብቻ ነው የሚታዩ፣ ሌላ ምንም የሚታይ ነገር የለም። ምክንያቱም የቀይ ባህር ውሃ ጨው ነው አይደለም። ለቀናት የቆየ አስክሬን የሰው ሰውነት ይቀርና ለደቂቃዎች እንኳን ራሱ እንደዚህ የሆነ በማዕበል ምክንያት
ፊትህ ላይ ካረፈ ውሃው በጣም ያቃጥላል ውሃው እኔ ስለማውቀው ማለት ነው። ስለዚህ ትክክለኛ የተረጋገጠው 100% የተረጋገጠው መረጃ ማጣራት የምችሉት አሁን ከደረሰን ትክክለኛው ፎቶ መታወቂያና ጉርድ ፎቶ ብቻ ነው። ከዚህ ውጭ ከደላሎች ያገኛችሁት እስከዛሬ ያገኛችሁት መረጃም ሆነ ምንም ውሸት ነበር። ነገር ግን መሞታቸውን እንኳን በስነ ስርዓት እንደዚህ ታውቆ እርግጠኛ ሆኖ አዎ ልጄ ሙቷል ብሎ እርፍ ብሎ ቁርጥን አውቆ እርፍ ማለት ራሱ እርምን ማውጣት ራሱ ትልቅ ነገር ነው። እኔ ደግሞ ከመጀመሪያ ቀን ጀምሮ እስከዚህ ቀን ድረስ ስሯራጥ የነበርኩት እንደዚህ አይነት ትክክለኛ መረጃ ለማግኘት ነበር። ተረዳችሁኝ አይደለ? ይሄኔ ምናልባት በዚህ ልክ ይሄንን መረጃ ለማግኘት ባንጓዝበት ኖሮ ወላጆች ግማሾቻችሁ አሉ ትላላችሁ፣ ግማሾቻችሁ ደግሞ በህይወት ሊኖሩ ይችላሉ፣ ግማሾቻችሁ ደግሞ ሙተዋል ብላችሁ ሁለት ልብ ሆናችሁ ዘላለም የደም እንባ እያለቀሳችሁ ነበር የምትኖሩት። አሁን ግን ቢያንስ ቁርጥን አውቀው እንኳን እርም ማውጣት በራሱ በጣም ትልቅ ነገር ነው። ኤኒዌይስ አሁን አላቅም በጣም ማለት እንዴት አድርጌ መናገር እንዳለብኝ ምናምን። በነገራችን ላይ ይሄ ቁርጥ ነገር ስለሆነ መቻል አለባችሁ። የቤተሰቦቻችሁ የሆነ ፍንጭ ሊሰጥ የሚችል ፎቶ ምናምን ልታዩ ትችላላችሁ። ጉርድ ፎቶዎቹ ላይ በተለይ አንዲት ልጅ አለች፣ በኢየሱስ ስም እኔ በጣም የእሷን ፎቶ እንዳየው በቃ ቅስሜ ስብር ያለው ገና ወጣት ልጅ ናት። በጣም ነው የምታሳዝነው። ፎቶዋ አይደለም ፎቶዋ እዚህ ላይ ላሳያችሁ ወይስ አላሳያችሁ አላቅም። ምክንያቱ ድንገት ቤተሰብ ቢያየው የሆነ ልቡ ስብር የሚል ይመስላል። እንኳን አይደለም እኔ የማላውቃት ሰውዬ እንኳን እንደዚህ አይቼ ፎቶዋን ወዲያው እንዳየው ልቤ ስብር ሲል የእሷ ቤተሰብ የሆነ ሰው ደግሞ ግን ዝሮ ቁርጥ ነው። ምንም ማድረግ አይቻልም። አንዴ ቁርጣችሁን ማወቅ መልካም ነገር ነው ብዬ አምናለሁ።